ተራራዎች ውስጥ ነው። መዝሙር 86 ቁጥር 1 እስቲ አብረን እንበል። መሰረቶቿ በሉ እስቲ በተቀደሱ ተራሮች ውስጥ ነው። ይህን የተናገረው ነቢየ እግዚአብሔር ዳዊት ነው። ከቅድስት ድንግል ማርያም ልደት አስቀድሞ 1000 ዓመት የተነሳው ቅዱስ ዳዊት መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት የቅድስት ድንግል ማርያም ቤተሰቦቿ በአጠቃላይ ትውልዷ በተቀደሱ ተራሮች መስሎ ገልጿል። መሰረቶቿ በተቀደሱ ተራሮች ውስጥ ነው። እንግዲህ እመቤታችን የቅድስተ ቅዱሳን የድንግል ማርያም በዓለ ልደቷን ለማክበር የተሰበሰብ ሁላችን ነገርን ከስሩ ውሃን ከጥሩ እንዲሉ አባቶቻችን የተቀደሱ መሰረቶቿ እነማን ነበሩ የሚለውን የነገረ ማርያሙን ትምህርት ባጭሩ ተማምረን ስለ ቅድስት ድንግል ማርያም ልደት አይተን እናበቃለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃዱ ይሆንልን። የተቀደሱ ተራሮች ከተባሉት ታላላቆቹ ቴክታና በጥሪቃ የሚባሉ ቅድመ አያቶቿ ነበሩ። በጣም በሀብት የበለጸጉ ነበሩ። እግዚአብሔር በምድራዊ ሀብት ያከበራቸው ነበሩ። ከወርቁ ከብሩ ብዛት የተነሳ እንደ ዋንጫ እያሰሩ በከብታቸው በላሞቻቸው ቀንድ ይሰኩ ነበረ። ይህን ያህል አቅርምተ ወርቅ የወርቅ ቀንድ፣ ይህን ያህል አቅርምተ ብሩር የብረት ቀንድ እየተባለ ሀብታቸው ይቆጠር ነበር። የእንቁ ጽዋ እንኳን 70-80 ያህል እንደነበራቸው ታላቁ የብራናው ነገረ ማርያም መጽሐፍ ያስረዳል። እና ከዕለታት ባንዳቸው በጥሪቃ ከቤተ መዛግብት ገብቶ የሀብቱን ብዛት ተመለከተና ተከዘ። ምን አላት ባለቤቱን? ብዙ ነዋይ ብነዛ አስተጋባይነ፣ የሰበሰብነው ገንዘብ እጅግ የበዛ ነው። ለመኑ ይከውን መዝገብነ፣ ሀብታችንስ ማን ይወርሰዋል? እኔም አንቺም ልጅ የለንም ብሎ ባለቤቱን ሲነግራት አዘነች። የእስራኤል አምላክ ከኔ ልጅ ባይሰጥ ከሌላ ይሰጥ ይሆናል፣ ሌላ አግብታ አትወልድም አለችው። የእስራኤል አምላክ ይህን እንዳላደርገው ያውቃል፣ ከሰጠኝ ከአንቺ ይስጠኝ እንጂ አላት። እሷም አዘነች፣ ተከዘች። እግዚአብሔር ግን ልመናዋን ሰምቶ ታላቅ ራእይን ገለጸላት። ነጭ እንቦሳ ከበረቷ ስትወጣ እንቦሳይቱ እንቦሳን እየወለደች እስከ 7 ስትደርስ 7ተኛይቱ ጨረቃ ፀሐይን ስትወልድ ተመለከተች። በጣም ደነገጠችና ለባለቤቷ ነገረችው። ይህን ራእይ አስተርጉመና አለችው። በዘመናቸው ህልምን የሚተረጉም መፈክረ ህልም ነበረና ሄዶ ነገረው። በእውነት ልጅ እግዚአብሔር ይሰጣቸዋል። ነጫጭ መሆናቸው ሃይማኖታቸው፣ ምግባራቸው፣ ንጽህናቸው፣ ቅድስናቸው ለእግዚአብሔር የመገዛታቸው ምልክት ናት። የመጨረሻዋ ጨረቃን መውለዷ ከፍጥረት ሁሉ የበለጠች ልጅ እግዚአብሔር በአብራካቸው ሊቀርጽ ይችላል። ወበንተ ፀሐይኒ እያይመርኩ የፀሐይ ነገር ግን አልተገለጸልኝም፣ ጊዜ ግለጸው ብሎ ተረጎመላቸው። እንግዲህ ጨረቃ የተባለች ማን ትመስላቸዋለች? በአንድ ላይ ማን ትመስላቸዋለች? ወላዲተ አምላክ ድንግል ማርያም ነበረች። ሰሎሞን አስቀድሞ መኑ ይእቲ ዛቲ እንተ ትየውስ ከመጎ ሰናይት ከመወር ወብሪት ከመፀሐይ፣ እንደ ማለዳ ወጋገን የምትጎበኝ እንተ ትየወስ ካለ የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች እቺ ማናት ብሎ እንደመሰከረ ጨረቃዋ ድንግል ማርያም ነበረች። ከጨረቃዋ የተገኘው ፀሐይ ማን ይመስላችኋል? ብርሃነ ቅዱሳን እውነተኛው ፀሐይ ኢየሱስ ክርስቶስ ነበረ። ያንን ሄዶ ለሚስቱ ነገራት። እውነት ነው ጽንስ በማህፀኔ ተቀርጿል አለችው። ብልህ ሴቶች የጸነሱበትን ጊዜ ያውቃሉ። በኋላም እግዚአብሔር ፈቅዶ ልጅን አገኙ። ሄሜን አሏት። ደስ ይበላችሁ። ሄሜን ረከብቱ ስዕለቴ፣ ሄሜን ዴርዴ ቶና ሲካርን፣ ሲካር ሴትና ሄርሜላ መጨረሻ በእውነት የእናታችን የቅድስተ ቅዱሳን የድንግል ማርያም እናት የምትሆን ሐናን ወለደቻት። የመጨረሻው አንበሳ እሷ ነበረች። ሐናም አካለ መጠን ስታደርስ ደግ ከደግ ወገን መጋባት ልማድ ነውና ከነገደ እሴ የሚመዘዘውን ታላቁን ቅዱሱን አባት ኢያቄምን አጭተው አጋቧት። ኢሳይያስ በምዕራፍ 11 ቁጥር 1 ላይ ተወጽ በትርም ስራው እሴ፣ ከእሴ ስራ አለ በትር ትወጣለች አለ። ከነገደ እሴ የተገኘው ማን ነው? ኢያቄም ነው። ከሱ አብራክ የወጣችው ማናት? በትሯ ድንግል ማርያም ናት። ወያርልቅ ጽጌ ምንሃ ከሷም አበባ ይወጣል አለ። ከእውነተኛው በትር የወጣው እውነተኛው አበባ ማን ነው?
መዓዛ ቅዱሳን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ቀይ አበባ ነው። ኢየሱስ ክርስቶስ ነጭ አበባ ነው። ጽጌ ጻዕዳ ወቀይ ነጭ ተብሏል እንደ አምላክነቱ፣ ቀይ ተብሏል ስጋን ስለተዋሃደ፣ ቀይ አበባ ተብሏል ደሙን ቀራንዮ ላይ ስላፈሰሰ፣ ነጭ አበባ ተብሏል ትንሣኤውን ስለገለጸ። ክብር ምስጋና ለእሱ ይሁንና ስለዚህ ከነገደ እሴይ የተወለደ ኢያቄምን አጭቶ አጋቧል። ድንግል ማርያም ዝም ብላ አልተገኘችም፣ እያስደገደገች ነው የመጣችው። በእውነት አልማዝ የሚወደደው ዕንቁ የሚወደደው ለምንድን ነው? ከጥንካሬው ባሻገር ቶሎ አይገኝም። በብዙ ልፋት በብዙ ድካም እንዲገኝ ድንግል ማርያምም ከአያቶቿ ጀምሮ በምክነት ነው እግዚአብሔር ማኅፀናቸውን በተአምር እየከፈተ መጣች እንጂ ዝም ብላ አልተወለደችም። ማርያም እሰተሃቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዕዳ ቅዱስ ያሬድ ነው። ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች እንዳለ ዕንቁዋ ድንግል ማርያም በከንቱ አልተገኘችም። ሐና ኢያቄምም ልጅ አልነበራቸውም። በዚህ ምክንያት ስድብ ይነገርባቸው ነበረ። በተለይ ከዕለታት ባንዳቸው ቅድስት ሐና ወደ ቤተ መቅደስ ለመሄድ ስትዘጋጅ መጎናጸፊያዋ እንዳልደረሰ ስታይ ጎረቤቷ ነበረች፣ ዘማናት ይላል። ከወጣ ከወረደው ማትወሰን የኔ ልብስ እኮ 2-3 አለ ያለብሰሽ አትሄጂም ስትላት ሐና ምን አለች? ያንቺ ልብስ የተሰበሰበው በኃጢአት ነው። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገርን ይወዳል። ይህን ለብሼ ብሄድ እንዴት ይሰማኛል ስትል ሰደበቻት። እጹተ ማኅፀን አንቺ ማኅፀንሽ የተዘጋ ይብስታ አጥባት ጡትሽ የደረቀ ማትወልጂ እግዚአብሔር በዚህ ክፋትሽ ማኅፀንሽን አደረቀው ስትል ሐና ልቧን እንደ ጦር ሐዘን ተሰማው። እያለቀሰች ወደ ቤተ መቅደስ ሄደች። ኢያቄምም ደግሞ ባለቤቷ መስዋዕቱን አብዝቶ ለቤተ እግዚአብሔር እሰጣለሁ ብሎ ሲሄድ ሮቤል የሚባል ዕብራዊ ያገኘው። ሰይጣን በልቡ ነው አድሮ ኢይትዌከፍ እግዚአብሔር መስዋዕቶሙ ለመካናት፣ እግዚአብሔር የመካናትን ስዕለት አይቀበልም፣ ላይቀበለው ምን ያደክማል ሲለው ኢያቄም አዘነ፣ አልቀረም ሄዷል። በኋላ ሲመለሱ ዛፍ ስር ቁጭ ብለው ሲጨዋወቱ አበቦቹ አብበዋል። እርግቦቹም ከልጆቻቸው ከጫጩቶቻቸው ጋር አሉ። ድንጋይ ግን ብቻውን ተቀምጧል። ሐና አዘነች። ምን ነው እግዚአብሔር ሐናን ድንጋይ ብልሃታል በዚህ ሁሉ ስድብ ውስጥ የምጓዘው ብላ መረረ ብላ አለቀሰች። አንኳኩ ይከፈትላችኋል ነው። ኢያቄም በረሃ ሄዶ ሱባኤ ያዘ። እሷም ደግሞ ቤቷ ዙሪያ አትክልት አካባቢ ሱባኤ ገብታ እግዚአብሔርን መጠየቅ ጀመረች። እነዚህ ሁለቱ ባልና ሚስቶች ለእግዚአብሔር ወልድ ለኢየሱስ ክርስቶስ አያት የሚሆኑ ክቡራን ነበሩ። በእውነት በመጨረሻም ታላቅ ራእይ ሐምሌ 30 ተገለጠላቸው። ኢያቄም የተመለከተው ምን ነበረ? ሥላሴ ጸምር ሲያስታጥቁት፣ የብርሃን መቋሚያ ሲሰጡት፣ ይልቁኑ ደግሞ ነጭ ወፍ ከሰባቱ ሰማያት ወርዶ በኢያቄም ራስ ላይ ሲቀመጥ ይመለከታል። ይሄን ለሚስቱ ይነግራታል። ዛሬ ታላቅ ራእይ ተመለከቱ፣ ነጭ ወፍ ከሰባቱ ሰማያት ወርዶ በራሴ ላይ ሲቀመጥ አየሁ አላት። በእውነት ነጭ ወፍ የተባለ ማን ይመስላችኋል? ንጹሐ ባህሪ ኢየሱስ ክርስቶስ ነበረ። እውነተኛው ከራዲዮን ኢየሱስ ክርስቶስ ነበረ። ሰባቱ ሰማያት ያለው ምልአቱ፣ ስፋቱ፣ ርቀቱ ነበረ። በኢያቄም ራስ ላይ ነጩ ወፍ መቀመጡ የኢያቄምን ባህሪ እንደሚያደርግ ያጠይቅ ነበረ። ሐናም ልዩ ራእይ ተመለከተች። ምንድነው የተመለከተችው? ነጭ ርግብ ሰባቱን ሰማያት ሰንጥቃ መታ በቀኝ ጆሮዋ ገብታ በማኅፀኗ ስትተኛ ተመለከተች። ደስ ይበላችሁ፣ ታላቅ ራእይ ነው። ነጭ ርግብ የተባለችው እናታችን ወላዲተ አምላክ ድንግል ማርያም ናት። በእውነት ርግበ ኖህ የተባለች ሐጸማያይ የጥፋት ውሃ ጎደለ የጥፋት ውሃ ነጠበ ብላ የኖህ ርግብ በአፏ የወይራ ቀንበጥ ይዛ እንደተገኘች እውነተኛዋ የሰላም እናት የፍቅር እናት ድንግል ማርያምም እውነተኛውን ሰላም እውነተኛውን ፍቅር ኢየሱስ ክርስቶስን በቤተልሔም ወልዳ የታየች እውነተኛዋ ርግብ ናት። ክብር ይግባት እናታችን ርግብ ጻዕዳ እንደ ዳዊት የዘመሩላት ክነፈ ርግብ በብሩር ዘግቦር ክንፎቿ በብር የተታቱ ወገበዋቲ ሃኒ በሐመልማለ ወርቅ ወገበ ልቡናዋም በወርቅ ሐመልማሎ የተሸለሞ የዳዊት ርግብ እነ ሰሎሞንም ርግቤ ርግቤ ብለው የዘመሩላት ድንግል ማርያምን እናቷ ሐና በራእይ ተመለከተቻት። ደስ ይላል ኦርቶዶክሳውያን።
ሰሎሞን የድንግል ማርያምን ርግብነት ምን አለ? አዋልድ እላልቦን ሁልቁ ስፍር ቁጥር የሌላቸው ቆነጃጅት አሉ። አሐቲ ይእቲ እምኔሆን ርግቤ ፍጽምት፣ ርግቤ መደምደሚያዬ አንዲት ናት። ርግቤ በሉ እስቲ። መደምደሚያዬ አንዲት ናት። ለእናቷ አንዲት ናት። የወለደቻትም የተመረጠች ናት። ሰሎሞን ነው አሐቲ ይእቲ ለእማ፣ ለእናቷ አንዲት ናት። ያችን ርግብ እናቷ ተመለከተቻት። ሰባቱ ሰማያት መከፈታቸው በአምላክ ሕሊና ታስባ ትኖር እንደነበረ ያጠይቃል። በቀኝ ጆሮዋ ገብታ በማኅፀኗ ስትተኛ ማየቷ ብስራተ ገብርኤልን ሰምታ እውነተኛውን ሕይወት እውነተኛውን ብርሃን ኢየሱስ ክርስቶስን የምትወልድ ታላቋን ርግብ ድንግል ማርያምን ሲገልጽላት ነበረ። ደስ አላት፣ ተጨዋወቱ። እግዚአብሔር ተግዳሮት አያድርግብን እንጂ ልጅ ሊሰጠን ይችላል። አሁንም ራያየን ብለን እንተኛ አንልም። 7 ቀን አልጋ ለይተን እንተኛ ብለው 7 ቀን አልጋ ለይተው ተኞ። ነሐሴ 7 ታላቁ ገናናው ብርሃናዊ መልአክ ቅዱስ ገብርኤል ወርዶ በእውነት ከመላእክት የከበረች ከደቂቀ አዳም ከፍ ያለችን ልጅ እግዚአብሔር ይሰጣቸዋል ብሎ አበሰራቸው። ደስ ይበላችሁ። እናታችን ድንግል ማርያምም ነሐሴ 7 ተጸነሰች። የሚገርመው ስትጸነስ በጣም አስደናቂው ነበር ነገር አዳማዊ መርገም እንዳይደርስባት እግዚአብሔር መንፈስ ቅዱስ ገና ከእናቷ ማኅፀን ሳለች ምን አላት? ጠበቃት። ውእቱኬ ጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ ከመ ይትጌጊ ለዓለም፣ ለዘላለም እንዳትበድል ማን ጠበቃት? እግዚአብሔር መንፈስ ቅዱስ ጰራቅሊጦስ ጠበቃት። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታድል እንደሆነች የምትመሰክረው። በጣም የሚያስደንቀው ነገር ለምሳሌ በምሳሌ አበው ሲጠቅሱ አንድ ሰው ዕቃ ይዞ ወይም አንድ ሴት እንስራዋን ይዛ ስትሄድ በድንገት ከፊቷ ገደል አለ። ያ ገደል በብዙ ጭቃ የተሞላ ነው። ትወድቃለች። ጭቃ ይነካታል፣ ሰውነቷ ይቆሽሻል። ውስጥ ሆና አድኑኝ አድኑኝ ብላ ስትጮህ አንድ ሰው ምን ያደርጋታል? ይደርስላትና ያድናታል። ስለዚህ ያዳናት መድኃኒቷ ነው አይደለም? በጣም ጥሩ። ሁለተኛው ምሳሌ ደግሞ በተቃራኒ ነው። ታላቁ አባት ያዕቆብ በመልእክቱ ላይ ምንድን ነው ያለው? ሳትሰናከሉ እንዲጠብቃችሁ ይላል ይሁዳ። ሳትሰናከሉ እንዲጠብቃችሁ በማለት እንደተናገረ ለምሳሌ አንድ ሴት ትሄዳለች፣ ከፊት ጉድጓድ ውስጥ ለመግባት ትችላለች። አንድ ደግ ሰው ይመጣና እንዳትገባ ምን ይላታል? ይይዛታል። ስለዚህ ለሷ ምኗ ነው? መድኃኒቷ ነው አይደለም? እንደውም በደንብ አድኗታል። ያችኛዋ የፊተኛዋ ወድቃለች፣ ተከስክሳለች፣ ቆስላለች፣ ደምታለች፣ ጭቃ ውስጥ ገብታለች። እችኛዋ ግን ሳትገባ ስላዳናት አንተ አዳኜ አንተ መድኃኒቴ ትለዋለች። ሁሉም ከአዳም ጀምረው እስከ እሷ ዘመን የነበሩ ሁሉ በኃጢአት ማቅ ውስጥ ገብተው ተነክረው በኋላ አምላካቸው ምን ብሏቸዋል? አድኗቸዋል። ድንግል ማርያም ግን ሳትገባ ገና ከእናቷ ማኅፀን ጀምሮ ስለጠበቃት ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ ድንግል ማርያም ዘመረች። ክብር ይግባት እናታችን። ለዚህ ነው ድንግል ሆይ ያለ በኃጢአት ፍትወት የተጸነሽ አይደለሽም፣ በሕግና በሕግ አላ በካህና ከኢያቄም በሕግ በሥርዓት ተወለድሽ እንጂ ብሎ አባ ሕርያቆስ ዘመረላትና ወታውቀ ጽንሳ ለሐና የሐና ጽንስ ታወቀ፣ ሆዷ ገፋ ገፋ ማለት ጀመረ።